አሁን ደግሞ የዕለት አክቲቪቲያችሁን ዴሊ ታስካችሁን እንዴት እንደምትሰሩ አሳያችኋለሁ ማለት ነው። ዴሊ ታስካችሁን ለመስራት እንግዲህ ሁለት መንገዶች አሉ። አንደኛ በራሳችሁ ቤት የራሳችሁን ቤት ከፍታችሁ መስራት ትችላላችሁ። አለዛ ደግሞ ኤጀንታችሁ ቤት ወይም ሌላ ጓደኛችሁ ቤት ሄዳችሁ መስራት ትችላላችሁ። በቅድሚያ ራሳችሁ ቤት እንዴት መስራት እንደምትችሉ ላሳያችሁ። እዚህ ታች ላይ ሆም የሚለውን ስትጫኑ እንደዚህ አይነት ገጽ ይመጣላችኋል። ሆም የሚለውን ከተጫናችሁ በኋላ እዚችኛዋ የካሜራ ምልክት የመደመሪያ ያላትን እሷን አንድ ጊዜ ትጫኑና ወደ ውስጥ ትገባላችሁ። ልክ ወደ ውስጥ እንዳስገባችሁ ማለት ነው ወንበር ላይ ነው የሚያስቀምጣችሁ። ወንበራችሁ ላይ ያስቀምጣችሁና ታስካችሁ ይጀምራል ማለት ነው። ታስካችሁ መቁጠር ይጀምራል እና እታች ላይ ማይካችሁን ሚዩት ማድረግ ትችላላችሁ። ከፈለጋችሁ ሚዩት ባታደርጉትና ታስካችሁን ብትሰሩ ይመረጣል። ግን ማይመቻችሁ ቦታ ከሆነ ሚዩት ማድረግ ትችላላችሁ። ስለዚህ እዚህ ፕላትፎርም ላይ እንግዲህ ብዙ አዳዲስ ልጆች የሚሸወዱበት ምንድን ነው? ሰዓቱ የሚቆጥረው ለ15 ተከታታይ ደቂቃ ሳታቋርጡ ስትቀመጡ ነው። ለ15 ተከታታይ ደቂቃ መቀመጥ ይኖርባችኋል ወንበራችሁ ላይ። ልክ 15 ደቂቃ ካለፈ በኋላ መቁጠር ይጀምራል። 15 ደቂቃው ሲደመር ቀጥሎ የምትቆዩትን ያክል ሰዓት ማለት ነው። ስለዚህ እሱን እንዳትሸወዱ። 5 ደቂቃ 3 ደቂቃ እየተቀመጣችሁ እየተነሳችሁ ያልቆጠረ እንዳይመስላችሁ። በተከታታይ ለ15 ደቂቃ ወንበራችሁ ላይ መቀመጥ ይኖርባችኋል ማለት ነው። በዚህ መልኩ ወንበራችሁ ላይ ትቀመጣላችሁ። ሁለተኛው ደግሞ ኤጀንታችሁ የጓደኛችሁ ቤት ሄዳችሁ እንዴት እንደምትቀመጡ ላሳያችሁ። ለምሳሌ እዚህ ጋር የእናንተ ኤጀንት ወይም ጓደኛችሁ እዚህ ወንበር ላይ የተቀመጠው ነው ብዬ ላስብና እንደ ምሳሌ በቅድሚያ ፕሮፋይሉን ትነኩታላችሁ። ፕሮፋይሉን ስትነኩት ወይ ቀጥታ ፕሮፋይል ውስጥ ይከታችኋል ወይም ደግሞ እዚህ ጋር ፕሮፋይል የሚል ይመጣል። ፕሮፋይል የሚለውን አንድ ጊዜ ትጫናላችሁ። ከዛ በኋላ መርሳት የሌለባችሁ ትልቅ ነገር ፎሎ ማድረግ አለባችሁ። እዚህ ፕላትፎርም ላይ ፎሎ በጣም ብዙ ጥቅም አለው እና ፎሎ ታደርጉታላችሁ። ፎሎን ትጫኑና ፎሎ ታደርጋላችሁ መጀመሪያ። ከዛ በኋላ እዚህ ጋር አይዲውን አንድ ጊዜ ትጫናላችሁ ኮፒ ለማድረግ። አንድ ጊዜ ስትጫኑ ኮፒ ያደርግላችኋል። ኮፒ አድርጎ ይዘዋል። ከዛ በኋላ ስልካችሁን አንድ ጊዜ ባክ ብላችሁ ትመለሳላችሁ። ባክ ትሉና አሁንም ወደ ሆም ከመለሳችሁ ወደ ሆም፣ አለዛ እዚህ ጋር ሆም የሚለውን ትጫኑና ሆምን ከተጫናችሁ በኋላ ላይ ሰርች የምትል ትመጣለች። ሰርች የምትል ትመጣላችኋለች። ሰርች የሚለው ይመጣል። ላይ እዚህ ሰርች የሚለውን ትነኩትና ኮፒ ያደረጋችሁትን አይዲ እዛ ጋር ፔስት ታደርጋላችሁ። ኮፒ ያደረጋችሁትን አይዲ እዛ ጋር ፔስት ትሉታላችሁ። ፔስት ታደርጉትና ሰርች ታደርጋላችሁ። ሰርች ስታደርጉት መቀመጡን ቤት ውስጥ ጓደኛችሁ ወይም ኤጀንታችሁ እንደዚህ አይነት 4 ማዕዘን ሆኖ ይመጣላችኋል። ልክ እሱን ስትጫኑት ወደ ውስጥ ያስገባችኋል ማለት ነው። ስለዚህ ብዙ ጊዜ እንግዲህ አዳዲስ የሚጀምሩ ልጆች የሚሳሳቱት ምንድን ነው? ቤት ውስጥ መግባታቸው ብቻ ሰዓት የሚቆጥር መስሎ ይሳሳታሉ እና ወንበር ላይ ተቀምጣችሁ ነው ሰዓት የሚቆጥርላችሁ። ስለዚህ እዚህ ጋር ካሉት ወንበሮች አንዱን መርጣችሁ አረንጓዴ ወንበሮች ውስጥ አንዱን መርጣችሁ ትነኩታላችሁ። ስትነኩት ያስቀምጣችኋል ማለት ነው። እኔ 3 ቁጥር ወንበርን ነክቼ ተቀምጫለሁ። ስለዚህ አሁን እንግዲህ በሁለት መንገድ ታስካችሁን እንደፈለጋችሁ እንደ አማራጭ በራሳችሁ ቤት ወይም ደግሞ ኤጀንታችሁ ወይም ጓደኛችሁ ቤት እንደዚህ ተቀምጣችሁ መስራት ትችላላችሁ ማለት ነው።